በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? ባለፈ ቪዲዮአችንና ትምህርታችን ከሀ እስከ ተ ያለውን ትርጓሜ ሆሙ ለፊደላት የፊደላትን ትርጓሜያቸው የእያንዳንዳቸውን ትርጉም ሀ ማለት ምን ማለት እንደሆነ ሀበሂል ሀልወቱ ለአብም ቅድመ ዓለም የሚለውን ዓለም ከመፈጠሩ በፊት ነበረ የሚለውን ተማምረናል ማለት ነው። የዛሬ ትምህርታችን የሚሆነው ደግሞ ከተቀጥሎ ሀ ብዙሃኑ ሀ የምትባለው ሀ አለችና ከሷ ጀምሮ እስከሚበቃን ድረስ እንማማራለን ማለት ነው። አብራችሁኝ ቆዩ። ሀብሂል ኃያል እግዚአብሔር ሀ ማለት ብዙሃኑ ሀ ማለት እግዚአብሔር ኃያል ነው ማለት ነው። ነብሂል ነሳ ደዌነ ወጾረ ሕማመነ ነ ማለት ደግሞ ደዌያችንን ያዘ፣ ነሳ ደዌነ ወጾረ ሕማመነ ደዌያችንን ተሸከመ፣ ፈጽሞ ሕማማችንን ተሸከመ ማለት ነው። አብሂል አእኩቶ ወእሴብሖ ለእግዚአብሔር አ ማለት ደግሞ እግዚአብሔርን ፈጽሜ አመሰግነዋለሁ ማለት ነው። ከብሂል ካህሊ እግዚአብሔር ከማለት ደግሞ እግዚአብሔር ቻይ ነው ማለት ነው። ወብሂል ወረደ እምሰማያት ወ ማለት ደግሞ ከሰማያት ወረደ ማለት ነው። አብሂል አይኗ አ ማለት ደግሞ አብሂል አርገ ክርስቶስ ሰማያተ ክርስቶስ ከሰማያት ወጣ ማለት ነው። ዘብሂል ዘኩሎ ይእህዝ እግዚአብሔር ዘ ማለት ደግሞ ሁሉን የሚይዝ እግዚአብሔር ነው ማለት ነው። ለዛሬ ትምህርታችን ይበቃናል ማለት ነው። እስከዚህ ድረስ ይህንን ጽፋችሁ ያዙ። ከዚህ ቀጥል የሚሆነው ደግሞ የሰኞ ውዳሴ ማርያም ይሆናል ማለት ነው። አብራችሁኝ ቆዩ። ውዳሴ ሀ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚ ያግዕዞ ለአዳም ህዙነ ወትኩዘ ልብ ወያግብኦ ሀበዘ ትካት መንመሩ ሳሊ ለነ ቅድስት ሰረቀ በስጋም ድንግል ዘይንበለ ዘራ ቢሲ ዋድሃነነ ለሔዋን እንታሳታ ካይሲ ፈታ ላይሊሃ እግዚአብሔር እንዘይብል ብዙሁ አበዝሖ ለሕማምኪ ወለጻይርኪ ሰምረ ልቡ ሀበ ፍቅረ ሰብ ዋጋዛ ሰአሊ ለነ ቅድስት። የዛሬ ትምህርታችን ይበቃናል ማለት ነው። ይህንን በደንብ በቃላችሁ ይዛችሁ በአእምሮቹ አስርጻችሁ ያው በጸሎት በምትደግሙ ሰዓት ልትደግሙት ትችላላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው የዚህ ቪዲዮ ተከታታዮች ከዚህ ቀጥል የሚሆነው ደግሞ እስከ ፈጨርሰን ቀጥታ የግዕዝ ትርጓሜ የእያንዳንዳቸው በቤት ውስጥ የሚገኙ እንስሳት እና በዱር የሚገኙ እንስሳት ስማቸውን የሰላምታ ልውውጥ ምናምን እንማራለን ማለት ነው። ለዛሬ ትምህርታችን ይበቃናል። በዳግሚያ ቪዲዮ እስከምንገናኝ መልካም ቆይታ